የምታዩቸው የዶሮ ኬጆች፣ የንብ ቀፎች፣ ዘር እዚህ እንደምታዩት ዘር እና ዶሮ ጫጭቶች መኖ ተዘጋጅቷል ማለት ነው። ይሄንን እንግዲህ ወስዶ ወደ ተግባር መቀየር፣ ወደ ተግባር ሲቀየር ደግሞ ምን ይገኛል? እዚህ ፊታችን እንደምታዩት ከነዚህ ዘሮች እነዚህን ምግቦች እናገኛለን። አናገኝም? አዎ፣ ከነዚህ ዘሮች እነዚህን ዘሮች ወደዚህ እንድትቀይሩ ነው እዚህ ላይ ያቀረብናቸው። ለመብላት አይደለም። እንደዚህ ሆነው የኛን ህይወት ይቀይራሉ፣ የተመጣጠነ ምግብ ልጆቻችን ያገኛሉ ብለን ለማሳየት ነው። እነዚህ ጫጭቶች ደግሞ እነዚህን እንቁላሎች ይሰጣሉ። እነዚህን እንቁላሎች እያመረትን ደግሞ ህይወታችንን እንቀይራለን ማለት ነው። ኬጂ በዚህ መልኩ መስራት የዶሮን ዛሬ 5 እንሰጣለን። እስከ 3 ወር ደግሞ 15 30 45 60 እያደረጋችሁ እናንተም ነገ እንደዚህ የሌማት ትሩፋት ለሚፈልጉ እህቶች ወንድሞች የእናንተን ተሞክሮ እያካፈላችሁ የኑሮ ውድነትን እየቀነስ ሁለንተናዊ ብልጽግናችንን እያረጋገጥ እንድንሄድ ነው መንግስት እያሰበ ያለው። እናንተም ይህንን የመንግስት እሳቤ ፖሊሲ ተግብራችሁ መሬት አስነክታችሁ እናንተም ተቀይራችሁ የአካባቢያችሁም ሰው የአካባቢያችሁም ነዋሪ የእናንተን ፈለግ እየተከተለ ሁልጊዜ ከመንግስት ብቻ መጠበቅ ሳይሆን በራሱም የሌማት ትሩፋት አዋጭ እንደሆነ አውቆ ወደ ስራው እንዲገባ አደራ ለማለት እፈልጋለሁ። በመጨረሻም ይሄንን ሁሉ እንድናዘጋጅ ይሄንን ዘር እነዚህን ዶሮ የገዛልን መንግስት ነው። መንግስት ይሄንን ሲያደርግ ተርፎት አይደለም። እንደምታውቁት ከተማ ላይ ብዙ ፕሮጀክቶች እየተሰሩ ነው። ነገር ግን የህዝቡን ኑሮ ማሻሻልም ጎን ለጎን እየተሰራ የኑሮ ውድነትን መቀነስ የሁል ጊዜ ተግባሩ ስለሆነ መንግስት ካለው ቀንሶ ዘር ዶሮ አዘጋጅቷል። በጎ ፈቃደኛ ባለሀብቶችን ደግሞ የወረዳ አስተዳደር አመራሩ አዘጋጅቶ ይኸው በማስተባበር እነዚህን የንብ ቀፎዎች የዶሮ ኬጆችን ሰርቶ ይኸው ነው ዛሬ ለእናንተ ለመስጠት በዝግጅት ላይ እንገኛለን ማለት ነው። ይሄ ነው ያለው እንዳስተዳደር የማስተላልፈው መልእክት።